Boom boom shakalaka laka boom shaka. Boom boom shakalaka laka. ወደ ሰዓቱ ዜናዎች ስናልፍ የህወሓት ከፍተኛ ወታደራዊ አዛዡ ጀነራል ምግበይ ኃይለ በክልላቸው ላይ ከማናቸውም ኃይል ለሚከፈት ማናቸውም ጥቃት በአስተማማኝ ሁኔታ ዝግጅት መደረጉን በማረጋገጥ ከኤርትራ መንግስትና ህዝብ ጋር የሚያደርጉትን ግንኙነት አጠናክረው እንደሚቀጥሉበት አረጋገጡ። ጀነራሉ ይህን ያሉት ትናንት ከአክሱም ከተማ ነዋሪዎች ጋር በተደረገ ውይይት ላይ ነው። ጀነራል ምግበይ በዚሁ ጊዜ በአካባቢያችን ካሉ ህዝቦች በተለይም ሰላም ከሚፈልገው የኤርትራ ህዝብና መንግስት ጋር ለሰላም ስንል ግንኙነታችንን እንቀጥልበታለን። ሌሎች የትግራይ ህዝብ ጎረቤቶቻችንም ማለትም ጄኖሳይድን የሚቃወሙ የአማራ የአፋር የሚሆን የአገው ህዝብ አብረውን እንዲቆሙ ጥሪያችንን እናቀርባለን። ጄኖሳይድን ወይም የዘር ማጥፋት ወንጀላቸውን ለማስቀጠል የሚፈልጉትን ደግሞ እስከ መጨረሻው ድረስ እንደምንታገላቸው መልእክታችንን እናስተላልፋለን ሲሉ ተናግረዋል። ኣብ ከባቢና ዘለው ህዝቢ በተለይ ንኤርትራውያን ሰላም ዝደሊ ናይ ኤርትራ ህዝብን መንግስትን ንሰላም ደው ምባል ክንቅጽለሉ እዩ። ጆኖሳይድ ንዝቐጽል ሓይሊ ከዓ ኩሎም ጆኖሳይድ ዝቃወሙ ሓይልታት ኣብ ከባቢና ዘለው ኣምሓራ ይኹን ኤርትራ ይኹን ኣጎብ ይኹን ዓፋር ኣብ ጎኒ ህዝቢ ትግራይ ክኾኑ ኣብ ጎኒ ሰራዊት እዚ ክኾኑ ከዓ በዚ ኣጋጣሚ እዚዩ መልእኽትና ንሕልፍ። ጨጨብሳ ዲና ይሉታል ኦሮሞች። ጨጨብሳ ዲና ነው የሚሉት ጀነራል ምግበይ። ሰኝናማ ይሉታል። ቆርቻ ባለጌ ይሉታል። ቆርቻ ባለጌ ይሉታል። የባለጌ መድኃኒት ማለት ነው የሚሉት ነው። ይሄም ልተርጉምላችሁ ብዬ ነው። የምግበይ ንግግር ልጨምር እስከ መጨረሻ ለትግራይ ህዝብ ያስተላልፈው አለ ለህወሓት ካድሬዎች መዋቅሩ በሙሉ ይሄ ነገር ወስነናል፣ እንፈጽመዋለን። ህዝባችን አንክድም፣ ትግራይን አንክድም፣ እንተገብረዋለን ብሏል። ያተተገበሩትን በሙሉ እንተገብራቸዋለን ጥሪ አቅርቧል። ትግራይ ጄኖሳይድ ተፈጽሞባታል። ትላንት አንረሳም። ድጋሚ ጄኖሳይድ ለመፈጸም እየተዘጋጀ ካለ ግን በቻልነው አቅም እንመክታለን፣ እንከላከላለን። ከሁሉም ጎረቤቶቻችን ጋር በተለይ ከኤርትራ ጋር ለሰላም አብረን እንሰራለን። ከአገው፣ ከአፋር፣ ከአማራ ከሁሉም ጋር ያለን ግንኙነት እናጠናክራለን። መራር ሀቅ ጦርነቱ የሚደረገው አብይ አህመድ አሊ 4 ኪሎ ሱፉን ለብሶ ኢሳያስ አፈወርቂ በእርጅና ዘመኑ ዋሻ ውስጥ ሆኖ ነው ጦርነቱ የሚያደርገው። የኤርትራ የ100 ኪሎ ሜትር ተወንጫፊ ሚሳኤል ቢወነጨፍ ጎንደርን ነው የሚመጣው እንጂ 4 ኪሎን አይመጣም። ጎንደርን ከመታ ደግሞ የጎንደር አማራ እየፎከረ ይገባል። ስለዚህ የእናንተ ረጅም ተምዘግዛጊ ሚሳኤል ምንም ጥቅም የለውም። ቢኮዝ ዘሞር ልትተኩሱት የምትችሉት አማራ መሬት ላይ 1400 ኪሎ ሜትር መጓዝ የሚችል ሚሳኤል ኤርትራ አፎርድ አታረገው። ኢራን ምናምን እንኳን የላትም። ኢትስ ሎንግ ዲስታንስ ኦኬ። ቻይና ምናምን ያላችሁ እኮ ስፑትኒክ ምናምን የሚባለው እኮ ስልጣን ይዘው ለቀይ ባህር ወስደው ግን እንደድሮ እያታለሉ ቀይ ባህር ጋር ሄደን አንዋጋም ነው። ስልጣኑ የነሱ ነው። መርከቡ የኦሮሞ መርከብ ነው የሚታሰርበት። ለኦሮሞ ማራገፊያ ሸቀጥ የአማራ ፋኖ አይዋጋም። የአማራ ገበሬ አንድ ጥይት አይተኩስም ነው። ለኦሮሞስ ወደብ ሶማሌ ጋር ሄደን አንጣላም ነው። ለዚህ ነው ያቆምነው እኛ አንተኩስ። ስልጣን በእጃችን ሲገባ ግን ለአሰብ እንዋጋለን። ስልጣን በእጃችን ሲገባ ግን ሶማሌም ከመጣ እንወጋዋለን። በደንብ ነው የምንወጋው። ጅቡቲን ለማስመለስ እንሄዳለን። ለምን? ኢትዮጵያ is belongs to አማራ people። አዳኛውም አማራ ነው፣ ጠባቂው አማራ ነው። በቁጥርም ብዛት 80% 70% አማራ ነው። ስለዚህ ኢትዮጵያ ሌሎች ብሔሮችን እንደ ጥላ አቃፊ ሆነን ያዝናቸው እንጂ እነሱ እኛን አልያዙንም። ባይዘው መምህር ታዬ በሰሞነኛው በልደቱ አያሌው ፖለቲካ አቆማለሁ ባሉበት ንግግራቸው ላይ የሰጡትን ምላሽ አድምጠን እንመለስ። በሶሻል ሳይንስ እርግጠኛ መሆን አይቻልም። በአንዳንድ ጉዳዮች ላይ ግን እርግጠኛ ነኝ። አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተሄዶ የኢትዮጵያ ሕዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ እኔ ከፖለቲካ ለቃለሁ። የፖለቲካ ደንቆሮ ነኝ ማለት ነው። አይገባኝም ማለት የማነሳው ርዕስ ልደቱ አያሌው የኢትዮጵያን የባህር በር አጠቃቀም አስመልክቶ የሰጠው አስተያየት አለ እና ይህን አስተያየት በወፍ በረር ተመልክቼዋለሁ። ከአስተያየቱ በጣም የመጀመሪያው ያለው ነገር ምንድነው? ኢትዮጵያ የባህር በር ይዛም በሰላም የምትጠቀም ከሆነ ሌሎችን ነጥቦች አነሳቸዋለሁ። እኔ ፖለቲካ አላውቅም ማለት ነው፣ ፖለቲካ ተዋለው የሚል ነገር አነሳ። እዚህ ጋር ሁለት ነጥቦች አየሁኝ። አንደኛው ፖለቲካ አላውቅም ማለት ነው የሚለውና ፖለቲካ ተዋለው ማለት ነው።
ፖለቲካ አላውቅም ያለውን 100% ይቀበላል። ፖለቲካ ፈጽሞ ልደቱ አያሌው እንደማያውቅ የፖለቲካን ትርጉም እንደማይረዳ ፖለቲካ ምን ማለት እንደሆነ ከወሬ ያለፈ ነገር እንዳለው ፖለቲካን መገንዘብ የማይችል መሆኑ ላይ ትልቁ እኔ የባህር በር ኢትዮጵያ መጠቀም ከቻለች ፖለቲካ ተዋለው ማለት በራሱ ፖለቲካ ለማወቅ ነው። ምክንያቱም አንድ ሰው ፖለቲካ ውስጥ ገብቶ ሲሳተፍ አንድ ነገር ስለሆነ ወይም ስላልሆነ ሳይሆን የሚታገልለት ዓላማ አለ። ግልጽ ያለ ጥርት ያለ ዓላማ አለ። አንድ ሰው ፖለቲካ ውስጥ ሲገባ ፖለቲካው ከሁኔታዎች ጋር አንድ ኢንሲደንት አንድ የሆነ ነገር ስለተፈጠረ ፖለቲካ የምትተው የማተው የልህ ጉዳይ ሳይሆን ፖለቲካ ለህዝብ የምችለውን አስተዋጽኦ አበረክታለሁ ብለህ የምትገባበት ለሰብአዊ መብቶች ሊሆን ይችላል፣ ለዲሞክራሲያዊ መብቶች፣ ለኢኮኖሚያዊ እድገት፣ ለፖለቲካዊ እድገት፣ በተለያየ መንገድ ለሀገር የምትታገለው እንጂ ኢትዮጵያ የባህር በር ካገኘች የምቀኛ አይነት አስተሳሰብ የኢትዮጵያ የባህር በር አግኝታ መጠቀም ከቻለች እኔ ፖለቲካ አቆማለሁ ይባላል ሲጀመር። አማራን የሀገር ዘበኛ አድርገው አጃጃሉት። ሞጣ ቀራኒ አማራን ኢትዮጵያዊነትን አሸክመው እነሱ ግን ኢትዮጵያን ሸጧል። አማራን የሀገር ዘበኛ አድርገው አማራን አጠፉት። የአማራ ህዝብ የፖለቲካ ኢሊት ስለሌለው የሚያነቃው ስለሌለው እኮ ነው ስለ ኢትዮጵያ የሚጨነቅ እንጂ ስለ ኢትዮጵያ መጨነቅ ያለባቸው ኦሮሞዎች፣ ትግሬዎች ናቸው፣ ኤርትራኖች ናቸው፣ ባለፎቆች ያሉ ህዋቶች፣ ኦነጎች፣ ዛሬ ደግሞ ኦሮሞዎች። ስለ አዲስ አበባ ቢሆን አማራ ምን ያስጨንቀዋል? የትኛው ፎቅ እንዳይቃጠልበት ነው? የትኛው ፎቅ እንዳይፈርስበት ነው? ስለ ኢትዮጵያ የሚጨነቅስ አማራ የትኛው መሬቱ እንዳይቀርበት ነው? 10 ሀገሮች ፈጥረው ወደ አንዲት ክልል ውጣ እያሉት አይደል? አዲስ አበባ አትገባም፣ አዲስ አበባ አሰራም እየተባለ አይደል? ምን አጨናነቀው አማራ? የአፋርን ጨው የሚያወጣው እኮ ትግሬ ነው። የወለጋን ወርቅ፣ የደቡብን ወርቅ እኮ የሚያወጣው የሻኪሶን ወርቅ ትግሬ ነው። ባላሙዲ የሚባል ከፊት አሰልፈው ወሬ የማያልቅበት ሞጣ ቀራኒዮ እግዚአብሔር አማራን በመፍጠሩ ይጸጸታል እያለ ነው። እግዚአብሔር ሰውን በመፍጠሩ ተጸጸተ የተባለው እኮ አማራ ነው። መጽሐፍ ቅዱስ ላይ እግዚአብሔር ይላል ሰውን ልጅ መፍጠር ተጸጸትኩ ይላል። እኛን ሳይሆን ይቀራል ዓለምን የሚያጠፋ ልጅ አላት ተብሏል። ኢየሱስ ያልተጨነቀላትን ማርያም እኛ ተጨንቀን እሷ ላይ የምንጨምረው የምንቀንሰው ነገር የለም። ሃፒ በርዝዴ ደግሞ እንበላት እያላችሁ ነው። ተነስታለች እኮ መልካም የመነሳት ቀን ብለን ብናከብር አይሻልም? በመቀጠልም ሞጣ ከጂጂኪያ ጋር የነበረውን የላይቭ ቆይታ ልጋብዛችሁ። ሰላም እንዴት ነህ? ሰላም ማን ልበል? እኔ ጂጂኪያ ነኝ። ጂጂኪያ ማለት ማን ነው? ጂጂኪያ ስም ነው? እንተዋወቅ። ስም ነው። የኦሮሞ ነጻነት ታጋይ ነኝ። ኪያኮ ምን ማለት ነው? ኪያኮ ምን አልሽው? ጂጂኪያ የኔ በኦሮምኛ የኔ ማለት ነው። ሞጣ ኪያ ብለናል እኛም እኮ የሚገርም ነው። ኪያኮ እስቲ ቀጥይ። የኦሮሞ ነጻነት ታጋይ ነኝ ያልሽ ከኦነግ ሌላ ደግሞ አለው ኦሮሞ ነጻነት ታጋይ ቀጥይስ። ኦነግ ነው ራሱ ነው። እስቲ ቀጥይ። ከኦነግ ድምፅ ኦላ ማለት ምን ማለት ነው? የኦሮሞ ነጻነት ወታደር ማለት ነው። ከማን ነው ነጻ የሚወጣው ኦሮሞ? እስኪ አስረዱን። ከጨቋኙ እንግዲህ ከሚጨቁነው፣ ከሚያስርበው፣ ከሚያሰድበው ማን ነው የጨቆነው? ኦሮሞ ከማን ነው ነጻ የሚወጣው? በጣም የሚገርም ነገር እኮ ነው። አገሪቷን ሰራን እያለ ነው ኦሮሞ። አገሪቷን ሰራው፣ ፊደሉ የኔ ነው፣ ህንፃው የኔ ነው እያለ ነው። አገሪቱ የኔ ነው እያለ ታዲያ ኦሮሞ ከማን ነው ነጻ የሚወጣው? በጣም የሚገርም ነገር እኮ ነው። እንዴት መሰለ ሞጣዬ፣ አሁን ይህችን መልክ መልሽ። ጂጂኪያ እኮ የተባለች ሴትዮ አሁን የምፈልገው ኦሮሞ ከማን ነው ነፃ የሚወጣው? ይሄን ግልጽ አድርጉ። ከስርዓቱ ከጨቋኙ ስርዓት ነው ነፃ የሚወጣው። ማን ነው ጨቋኝ ስርዓት? ማን ነው ጨቋኝ ስርዓት? የትኛው ስርዓት ነው የጨቆነው? ያለፈውም አሁን ያለውም የሚመጣውም
አሁን ያለው እኮ ኦሮሞ ነው ያለ፣ ሌላ ምን አለ? አማራ የለ፣ ትግሬ የለ። ምንድነው የምታወራው? ይሄ ልክ አይደለም። አሁን ያለው ይኸውልህ ገና 4 ዓመት ስልጣንን ከተቆጣጠረ ኢትዮጵያ ከወደቀችበት ከነበረችበት ገና ያነሳ 17 ዓመት የደርግ መንግስት የማን መንግስት ነው? የኦሮሞ መንግስት አይደለም? የኃይለ ሥላሴ መንግስት ኦሮሞዎች አልነበር የሚያስተዳድሩ? ምንድነው የሚሸውዱ? ማንን ነው የምታጣሉ? እሱም ስርዓት ነው እንጂ ኦሮሞ ብቻውን ሲያስተዳድር አልነበረም። ከመንግስቱ ኃይለ ማርያም አሁን እያስተዳድራለን። አብይ አህመድ ምን ታረጉት ነው? አብይ አህመድ ሽመልስ አብዲሳ የማን ትግሬ ታረጉት ነው? አማራ አህመድን ብቻ ሞጣው ለምን ታነሳለህ? ለምንድን ነው ደመቀን ማታነሳው? ደመቀ እኮ ኦሮሞ ነው። ደመቀ መኮንን፣ ሀሰን ቦሩ፣ ኢሬቻ ኢቼሳ ይባላል። ኦሮሞ እኮ ገዱ አንዳርጋቸው ቦንታ ይባላል። አስተማማኝ መከላከያ አለን እንጂ ሰላም አውድማ ጠራጊ። ሰላም ምንድነው ደግሞ አውድማ ጠራጊ? ስም ነው? ያ ስሜ ነው። ከየት ነው? ከሳውዲ አረቢያ። ሰላም ምንድነው ብሔራዊ ማንነት በኢትዮጵያ ውስጥ? አማራ። የት አካባቢ? አማራ ነኝ። የት አካባቢ ተወለድከው? የወሎ ልጅ ነኝ። ውጣይ ቤት አማራ በል። ወሎ የኦሮሞ ስም ነው። ቤት አማራ እንደዚህ ያለው ወረኢሉ፣ ወረቂሉ፣ ወረኢመኑ፣ ወረጭጨብሱ፣ ወረብና አልሰማህም። ቀየር ሙስሊም ስለሆናችሁ 90% አሁን ቤተ ማርያም፣ ቤተ ጊዮርጊስ፣ ቤተ ኢየሱስ ስለሚባል ስለሚደብር ነው። ወሎዬ አስረግጬ ነው የምነግርህ። ኦሮሞ ነው የጫነብህ እስልምናን። የሰለምከው ቂጥን ተወግተህ ነው ወሎዬ። አስረግጬ እየነገርኩ ነው። ቀጥል። ለማንኛውም እንዴት ነው ሞጣ? በጣም ነው ሞጣ። ነገራችን ላይ አድናቂ ነው ሞጣ። አዎ በጣም አድናቂ ነኝ ወንድሜ። ምን መልእክት አለ ከቤተ አማራ? ቀጥል። መልእክት የለኝም በነገራችን ላይ። በጣም ነው የምወድህ። በቃ ሲግማው ይላል። ትክክለኛ ስሙን እንጥራው። ሲግማው ይላል። ሲግማ ማለት በጣም አደገኛ ነገር ነው። ሲግማ ይላል። ዲስ ማይ ብራዘር ፍሮም ቤተ አምሃራ ወሎ። ኤኒዌይስ ወሎን ባንድ የምታስለቀው አይደለም። ምክንያቱም ህዝቡን ማክበር ያስፈልጋል። ወሎ ሲባል ለምሳሌ አሁን ራስ ሚካኤል ራስ ሚካኤል he changed his name like Abiy Ahmed. He's ራስ አሊ, he's ኦሮሞ, the so-called ኦሮሞ. አማራ is not your king. አመሰግናለሁ። ሲግማ ማለት ዋና በጣም ሲግማ ታውቃላችሁ? ሲግማ በጣም ከባድ ነገር ነው። በቃ ንቦቹ ደው ሁሉ ብለው በቆንጆ አበባ ላይ ስክት የሚሉበት ሲግማ ይባላል። እንደ ባለ ትልቅ ጥሩ መቀመጫና ከንፈሯ የምታምር አይኗ ፍንጃል የሚያክል አፍንጫዋ ቀጥ ያለ ወገቧ የሚያረገርግ ሎሚ ተረከዟ እንደዚህ አይነት ወንዶች እዚያ ጋር ሄደውን መግባት እንደሚፈልጉ ሲግማ ይባላል። በአሰብ ግንባር ብልጽግና ምሽግ እየቆፈረ ነው። የዕለቱ ትልቁ ዜና ዛሬ መገናኛ ብዙሃን ብልጽግና ብቻ የማይዘግበው ነው። ይሄ የብልጽግና ሚዲያዎች ብቻ የማይዘግቡት አሰብ ግንባር ብልጽግና ትልቅ እንትን እየቆፈረ ነው፣ ምሽግ እየቆፈረ ነው። ይሄ በግለሰብ በሰው ኃይል አይደለም። ኤክስካቫተር ዶዘሮችን አሰማርቶ አውትሶርስ አድርጎት ነው። አውትሶርስ አድርጎ የመከላከያ ኮንስትራክሽን የተሳተፉበት በርካታ ብዙ ኪሎ ሜትሮችን የያዘ አይምን የሚሸፍን ምሽግ እየቆፈረ ነው። አፋር ካሉ ወይ መከላከያ ካሉ ታማኝ ምንጮች ጠይቋቸውና ይነግሯቸዋል። ይሄን ያረጋገጥነው ጉዳይ ነው። ትላንትም ዛሬም ከባድ ቁፋሮ ላይ ነው እና ይሄ የኢትዮጵያ ጦር ረጅም ኪሎ ሜትሮች እየቆፈረ ያለበት ምናልባትም የጠቅላይ ሚኒስትሩ የሰሞኑ ንግግር ተከትሎ ሁለት ነገር አለ። እዚህ ላይ ሁለት ሴናሪዮ አለ። አንደኛ ይሄን በቀላሉ ኢትዮጵያን ማነቅ ከፈለገ ኤርትራ መንግስት እዛው ኪሎ ሜትር ላይ ሚሌ እዛ ነው ያለው። ጅቡቲና ኤርትራ በአሰብ በኩል ቅርብ ነው፣ እዛው ነው እና መቁረጥ ከፈለገ ይቆርጧል ባንዴ። ይሄን ሌላ ደግሞ ያው ለጦርነት እየተዘጋጀ ነው ማለት ነው። ከባድ ጦርነት ውስጥ እየገባ ኦልሬዲ ኦብቪየስሊ ፓርላማ ላይ የተናገረው መሬት ላይ ለመተግበር የቀናት ወይም የሳምንታት ጉዳይ ሆኗል ማለት ነው። ይሄን በኤርትራ በኩል ምንም ስሜት የሚሰጥ አይደለም። ኤታማዦር ሹሙም ውጭ ሀገር ነው።
ፕሬዚደንቱ ውጭ ሀገር ነው። ምንም አዲስ ነገር የለም በኤርትራ በኩል። በኢትዮጵያ በኩል ግን ያው የፕሬዚደንቱ ወደ አውሮፓ ሄዱ ምናምን ሲባል ስኬጁልድ መሆኑ ሰማ ነው። እኔ ትላንት እንዲሁ ከፓርላማ የጠቅላይ ሚኒስትሩ ንግግር ጋር ተከትሎ የአዲስ ዴቨሎፕመንት መጣና የሆነ ነገር አንድ ነገር ለመስራት ሄዱ ይሆናል ብዬ ሳስብ ሌላ ኦልሬዲ ስኬጁል ነው። የኤርትራ ሚዲያዎችም እየዘገቡት ነበር። ስኬጁል ቀጥሮ የተያዘ ትልቅ እንትን ምረቃ ላይ እንደሚገኙ እየተነገረ ያለው 5 ቀን መሆኑን ግን ብዙ ጉዳዮች የሚዳስስ ጉብኝት እንደሚሆን ግን አያጠራጥርም። የአሰብ ግንባር የሚሌ መስመር ትልቅ ስጋት እንዳለበት ፌደራል መንግስት እየተነገረ ነው። ሚሌ ቅርብ ነው። የትግራይ ሰራዊት እንኳን ከመቀለ ተነስቶ ምን ያህል ኪሎ ሜትሮች እንደሄደ እናውቀዋለን። እዛው ድንበር ላይ በር ላይ ድረስ እና እዛ ግን አፍንጫቸው ስር ነው ያለው። አፍንጫቸው ስር ላይ ነው ያለው። ማድረግ ከፈለጉ ማድረግ እንደሚችሉ ምሽግ ቆፈርክ አልቆፈርክ በዛ ፕላናችን ይሄ ነው ካሉ ብዙም አዳጋች አይሆንም። ለማንኛውም ዋናው እንትኑ ኤክስካቫተሮችን የመከላከያ ኮንስትራክሽኖችን ግል አውትሶርስ ተደርጎ ሰፊ እና በጣም ረጅም የሚባል ኮንክሪት ምሽግ ቁፋሮ ላይ መጠመዱ የኢትዮጵያ መከላከያ ሰራዊት መረጃ አለ። ይሄን እንዳልኳችሁ በኤርትራ በኩል መረጃ ያወጣም ከዛ መረጃ ያው ብልጽግናዎችም እያወጡ አይደለም። በኤርትራ በኩል ምን ዝግጅት አለ የሚለው መረጃ አያወጡም። በኤርትራ በኩል ያው መረጃ ቀላል አይደለም መረጃ ማግኘት። በኢትዮጵያ በኩልም በደህንነት አለኝ መረጃ አለኝ ምናምን ብሎ በአክቲቪስቶቹ በፋርሲ ብላዎቹ ጭምር እያወጣ አይደለም ምን አይነት ዝግጅት አለ በማዶ በኩል የሚለው። ይሄን አንድ ጉዳይ እንዝጋውና የምግባዊ ንግግር ጀነራል ምግበይ ኃይሌ ውሳኔያችን ሙሉ በሙሉ እንተገብረዋለን። ባለፉት የወሰናቸው ውሳኔዎች በከፊል ወስነናቸዋል። አንዳንዶቹ በተለያየ ምክንያት የዘገዩ ያልወሰናቸው ጉዳዮች አሉ። ከኮር በላይና ኮርና ከኮር በላይ የሚባለውን ትርክት እዛ ላይ ተጠምዳችኋላችሁት። እንደዛ የሚባል ቋንቋ ያለ ይሄ የወሰነው በሁሉም እርከኖች ከላይ እስከ ታች ያለው ሰራዊት በሙሉ የወሰነው ውሳኔ ነው። ዛሬ አናውንስ የምናደርግላችሁ ብሎ የትግራይ ህዝብን አንክድም፣ ከትግራይ ህዝብ ጎን እንቆማለን፣ የትግራይ ጊዜያዊ አስተዳደር ያሉት ችግሮች በየደረጃው እየፈታ ይገኛል፣ በሁሉም የሰራዊት እርከኖች ሙሉ ውሳኔ ወስነናል ይላል። ጠበቅ ያለ ነገሮች አሉ እዚህ ላይ። አይ ቲንክ ትላንትና ዛሬ ከዚህ በላይ ትልቅ ዜና የለም በኢትዮጵያ የሰማሁት እንደዛ ነው። ከምቲ ናይ ቅድሚ ሕዚ ኣብ ዝተፈላለየ ግዜ ወሲና ዝተግበርናዮም ኣለው መሊእና ዘይተግበርናዮም ኣለው ምስ ውጫዊ ፀገማትና እዩ ዝኸይድ ፀገም እዚ ፈትሒና ክንትግብሮ ኢና ትግራይን ህዝቢ ትግራይን ዘይንጠልም ምዃንና ኢና ወሲና ዘይንጠልም ምዃንና ከዓ ክነረጋግፅ ኢና እዚኣ ኤርዛ መድረክ እዚኣ ሓንቲ ክዛረባ ዝደለ ክንትግብሮ ኢና ህዝቢ ትግራይ ኣብ ጎና ከም ዘለና ንፈልጥ ኢና ግዚያዊ መንግስትና ዘለው ፀገም እንዳማዕራርየ ጎና ከም ዘሎ ንፈልጥ ኢና ናይ ሰራዊት ኣመራርሓ በብደረጅኡ በዚ ጉዳይ እዚዩ ብጣዕሚ ግልፂ ኢና መላእ ሰራዊትና ከዓ ተማያይጡ እዩ ኣንቱም ካብ ኮር ንላዓል እንዳበልኩም ብዘይኮነት ሰራዊት ክትከፋፍሉ ዝፀዓርኩም ከዓ እዚኣ እውን መልእኽቲ እያ እዛ ናይ ሎሚ ውሳኔ የኦሮሞ ልጅ ነች ደግሞ አትመስይም አፍንጫሽ ረዘም ያለ ነው ቅልቅል ነኝ ኢትዮጵያዊ ነኝ ምንና ምን ሰላም ልልን የገባሁት ሞጣዬ ይነገራል ምንና ምን አማራም አለ ኦሮሞም አለ ትግሬውም አለ እንዴቱ ነው ሰው ከሁለት ነው የሚወለደው እናትና አይ እንዴ አያት የሚባል ነገር እኮ አለ የፈለገ ይሁን እናትና አባት ምንድነው አማራ ሙሉ አማራ እናትስ ኦሮሞ አንቺማ ዋናው ኢትዮጵያዊ ነሽ እኮ ለዛ እኮ ነው ያልኩት ሁለማ ነሽ ሁለማ ነሽ እቺ ቆንጅዬ ናት እውነትም ቆንጆ ማነው ስምሽ ሊሊ ነው የቤት ስሜ ሊሊ ነው ሰፈር የምታወቅበት ያው ቤት የሚጠሩኝ እቺ ቆንጆ ናት በእውነቱ እንኳንም ከኦሮሞና ከአማራ ተወለደች ይቺ ናት ኦሮሞና አማራን የምታስታርቀው አመሰግናለሁ በጣም ቆንጆዬ ናት ባይ በጣም ቆንጆ ነሽ ታውቂያለሽ ቆንጆ እንደሆነሽ ግን ይነግሩሻል ይሉኛል ማን ነው የምትመስለው እናቴን ነው የምመስለው ዋው የሚገርም እናትሽ ቆንጆ ናቸው ማለት ነው ዊ በጣም ሞጣዬ የድሮ ፎቶዋን ብታየው አሁንም ቆንጆ ናት ግን የድሮ ፎቶዋ እግዚአብሔርን ለማካበድ አይደለም በጣም ቆንጆ ናት የሸዋ ኦሮሞ
ነች። ያደገችው ግን ክብረ መንግስት ነው። ያማ አማራ ነች። ተይው በቃ እዛ ነው ያደገችው። ግን እውነት ቋንቋው ተጭኖባቸው ነው። አማራ ነች። ቀይሬዋለሁ በያቸው ማዘር ያ ታየደ እንዳይገባም ያፍጅ እነግራታለሁ። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።